بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى أن يحمد وينبغي له. يا ربي لك الحمد كما ينبغي لجلال وجهك ولعظيم سلطانك. لك الحمد حتى ترضى، ولك الحمد إذا رضيت، ولك الحمد بعد الرضا. وأشهد أن لا إله إلا الله وحده لا شريك له، وأشهد أن سيدنا وحبيبنا وأستاذنا وقدوتنا محمدا صلى الله عليه وسلم بلغ الرسالة وأدى الأمانة ونصح الأمة وكشف الله به الغمة، وجاهد في الله حق جهاده حتى أتاه اليقين. صلوات ربي وسلامه عليه، وتركنا على المحجة البيضاء ليلها كنهارها لا يزيغ عنها إلا هالك. اللهم صل وسلم وبارك على نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. ثم أما بعد، أحبتي في الله، إخوة الإيمان، نسأل الله ربنا تبارك وتعالى كما جمعنا على الخير وطاعة الله أن يجمعنا في دار كرامته مع سيد الدعاة المصطفى صلى الله عليه وسلم، ومع النبيين والصديقين والشهداء والصالحين وحسن أولئك رفيقا. اللهم آمين يا رب العالمين. يا أمنة ወዳጆቼ፣ የጀነት ናፋቂዎች፣ የአላህና የመልእክተኛው ወዳጆች የሆናችሁ አላህ ሱብሓነሁ ወተዓላ ኸይርን እንድንተዋወስ ለመልካም ነገር እንድንገባበዝ ይህንን መስመር እንዳገራለን ሁሉ በኸይር መስመር ላይ እንዳገናኘን ሁሉ በዚህች ዱንያ ላይ እድሜያቸው ረዝሞ ተግባራቸው ተስተካክሎ በህይወታቸው ውስጥ ደግሞ የጀነትን ኑሮ የጀነትን ህይወት ኖረው የዱንያን የጀነት ህይወት ኖረው መጨረሻቸውም አምሮ በነገውም ቀን ከነቢያችን ጋር ሰለላሁ ዐለይሂ ወሰለም ከሌሎች አንቢያዎችም ጋር ዐለይሂማ ወዐላ ነቢይና ሰላቱ ወሰላም ከአላህ ደጋግ ባሪያዎች ጋር በጀነተል ፊርደውስ ውስጥ ከምንዝናናው አላህ ያድርገን። አላህ ሱብሓነሁ ወተዓላ የዛሬውን ህይወታችንን ከትላንትናው የተሻለ ያድርግልን። የነገውን ህይወታችን ደግሞ ከዛሬው የተሻለ አላህ ያድርግልን። اللهم آمين يا رب العالمين. የዛሬው አርዕስት የሚሆነው كيف تبني المرأة نفسها إيمانيا في زمن الفتنة። ይሄ እንግዲህ አርዕስቱ የሴትን ስም ይጥቀስ እንጂ ለሁላችንም የሚሆን ነው፣ ለወንዱም ለሴቱም ይሆናል። እንግዲህ በበለጠ ሁኔታ አንዲት ሴት كيف تبني المرأة نفسها إيمانيا في زمن الفتنة። አሁን ፊትና በበዛበት ዘመን ውስጥ ሁሉም ሰው አላህን መዘንጋት ባበዛበት ጊዜ ውስጥ ሁሉም ሰው ለአላህ ጀርባውን መስጠት ባበዛበት ጊዜ ውስጥ እንዴት አንዲት ሴት በኢማን ላይ የተመሰረተ ህይወታን እንዴት ልትገነባ ትችላለች የሚለውን ነገር ነው የምናየው። እንዴት አንዲት ሴት በኢማን ላይ የተመሰረተ በተቅዋ ላይ የተመሰረተ ህይወት እንዴት ልትገነባ ትችላለች የሚለውን ነገር እናያለን። ቢናኡል መርአቲ ሊነፍሲሃ ኢማንያን ፊ ዘመኒል ፊተን የተጠለቡ ዋዕያን። እንግዲህ አንዲት ሴት በኢማን ላይ የተመሰረተ ህይወት ለመገንባት
ፊትና በበዛበት ዘመን ውስጥ ብዙ ጥንቃቄ ነው የሚያስፈልገው፣ ንቃት ያስፈልጋል ማለት ነው። ወተባተን ወاتخاذ خطوات عملية በቀናው መንገድ ላይ መጽናት፣ በኢማን ላይ መጽናት ያስፈልጋታል። ከዛ ደግሞ መውሰድ ያለባት እርምጃዎች አሉ ማለት ነው። ለምን ቢባል لتحصين القلب ልቧን ለመጠበቅ والعقل አእምሮዋንም ለመጠበቅ በዲኗ በኢማኗ ልቧንና አእምሮዋን ለመጠበቅ بناء على التوجيهات الشرعية شريعاوي ወይንም ቁርአንና ሐዲስን መሰረታዊ ባደረገ ህግ መሰረት ኢማኗን መገንባት አለባት ማለት ነው። እንግዲህ ጥሩ ህይወት መገንባት የምትችለው መሰረት የምታደርገው ህግ ምንድነው? ቁርአንና ሐዲስ፣ ቁርአንና የነብያችን ሱና ሰለላሁ ዐለይሂ ወሰለም። በዛ መሰረት ነው እንግዲህ በኢማን ላይ የተመሰረተ ህይወቷን መገንባት የምትችለው። يمكن تلخيص ذلك في النقاط التالية ያንን ደግሞ እንደሚከተለው እናያለን። ከዚህ በታች እንደሚከተለው እናያለን። አንደኛ ምንድነው ማድረግ ያለባት? التحصين المعرفي والإيماني የሚያስፈልጋት ምንድነው? አንደኛው ከለላ ወይንም እንድትጠበቅ የሚጠብቃት ማለት ነው። ከፊትና የሚጠብቃት እውቀት ያስፈልጋታል። ኢማኗን መገንባት ያስፈልጋታል። التمسك بالقرآن الكريم የመጀመሪያውና አንጋፋው ተወዳዳሪ የሌለው የመጀመሪያው የሷ ጠባቂ የሚሆነው ኢማኗን ሊገነባላት የሚችለው ቁርአን ነው። አላህ ያወረደው ቁርአን ሱብሓነሁ ወተዓላ ትላወተን ወተደቡረን በማንበብ በኩል በማስተንተን በኩል ወሒፍዘን ቁርአኑንም በልቧ በማጥናት فهو شفاء للقلوب ምክንያቱም ቁርአን ብሎ ማለት ለልብ መድኃኒት ነው፣ ለልባችን መድኃኒት ነው። ወመስደሩን ሊተባት ለጽናትም የጽናት ደግሞ ምንጭ ነው ማለት ነው። ቁርአን የጽናት ምንጭ ነው። የጽናት ምንጫችን ቁርአን ነው ማለት ነው። መጽናት የምንችለው ቁርአንን አጥብቀን ስንይዘው ነው። ከዛ ጠለቡል ዒልም ሸርዒ የሸሪዓውን ዕልም መማር፣ ተዓልሙ እሙር ዲን ስለ ሃይማኖቷን በትክክል መማር፣ ከሷ ላይ ምን እንደሚጠበቅ፣ ምን ማድረግ እንዳለባት፣ ከምን መራቅ እንዳለባት፣ በቅደም ተከተል ምን መስራት እንዳለባት ስለ ዲኗ መማር አለባት። ወፈህሙል አቂደት ሰሒሃ ትክክለኛውን ጤናማ የሆነውን አቂዳዋን ማለት ነው። አቂዳ ማለት የልብ እምነት ነው፣ በልባችን የምናምነው። ስለዚህ ትክክለኛ የሆነውን ኢማን እምነት፣ ትክክለኛ የሆነውን አቂዳ ምንጩ ቁርአንና ሐዲስ የሆነውን አቂዳ በትክክል መማር፣ ጤናማ የሆነውን ዕውቀት መማር ይጠበቅባታል። ሚማ ዩዒኑ ዐላ ተምይዝ ሹበሃት ወልፊተን ምክንያቱም በሰዎች ላይ የሚመሳሰሉትን ነገሮች፣ በሰዎች ላይ ተመሳስለው የሚያሳስቱትን ነገሮች ከሐቁ ለይታ ለማወቅ ሸሪዓውን መማር፣ ዲኗን መማር ይጠበቅባታል። አልኢልቲዛሙ ቢልአዝካር ሌላው ደግሞ ምንድነው? በአዝካር መጠበቅ፣ አዝካርን ጠበቅ አድርጋ መያዝ፣ አላህን ማወደስ ማለት ነው። አዝካር ስንል እንግዲህ በሁለት ቦታ እንከፍለዋለን። አልአዝካሩል ሙቀየድ ወልአዝካሩል ሙጥለቅ። አዝካሩል ሙቀየድ ስንል ከጊዜና ከሁኔታ ጋር የተያያዘ አዝካሮች ማለት ነው። ቤት ስንገባ የምንለው አዝካር አለ። ይሄ ደግሞ ከጊዜና ከሁኔታው ጋር የተያያዘ ነው። ቢስሚላህ ወለጅና ወቢስሚላህ ኸረጅና ወዐላ ረቢና ተወከልና፣ ይሄ ቤት ስንገባ እንላለን። ከቤት ስንወጣ ደግሞ ቢስሚላህ ተወከልቱ ዐለላህ ላ ሐውለ ወላ ቁወተ ኢላ ቢላህ። መጸዳጃ ቤት ደግሞ ስንገባ በግራ እግራችን ገብተን አዑዙ ቢላሂ ሚነል ኹብሲ ወልኸባኢስ፣ ከወንዶች ሰይጣኖችና ከሴት ሰይጣኖች በአላህ እጠበቃለሁ ማለት ነው። ያው መጸዳጃ ቤት ስንገባ
ስንወጣ ደግሞ ጉፍራነክ ብለን እንወጣለን። እንደዚህ ለምሳሌ የተለያየ ለምሳሌ ሰላት ላይ ሩኩዕ ላይ የምንለው አሁን ሱብሃነ ረቢየል ዐዚም፣ ስጁድ ላይ የምንለው ሱብሃነ ረቢየል አዕላ። በሁለቱ ስጁዶች መካከል ደግሞ ከአንደኛው ስጁድ ራሳችንን ቀና ስናደርግ የምንለው አዝካር አለ። ረቢ ግፊርሊ ወርሐምኒ ወህዲኒ ወዓፊኒ ወርዙቅኒ። እነዚህ የመሳሰሉት እነዚህ አሁን ምንድን ናቸው? ከጊዜ ጋርና ከሁኔታ ጋር የተያያዙ ናቸው ማለት ነው። አዝካሩል ሙቀየድ ስንል፣ አዝካሩል ሙጥለቅ ስንል ደግሞ በጊዜ ያልተገደቡ፣ በቁጥር ያልተገደቡ፣ በቦታ ያልተገደቡ አዝካሮች ናቸው። ለምሳሌ ሱብሃንአላህ አንድ ሰው የፈለገ ያህል ጊዜ ማለት ይችላል። በቤቱ፣ በስራ ቦታ፣ በመኪና ላይ በፈለገ ቦታ ቢሆን ቆሞም ቁጭ ብሎም ጋደም ብሎም ማለት ይችላል። الذين يذكرون الله قياما وقعودا وعلى جنوبهم على الله سبحانه وتعالى ራሱ ለባሪያዎቹ የሰው ልጅ በዚህ በሶስቱ ኮንዲሽን ውስጥ ብቻ ነው ያለው። ሶስቱ ኮንዲሽን ወይ ቆሞ አለ፣ ወይ ቁጭ ብሎ አለ፣ ወይ ደግሞ ተኝቶ አለ። በሁሉም ኮንዲሽን ውስጥ አላህን የሚያወድሱ ብሎ አላህ ምእመናኖችን ተናግረዋል። ስለዚህ ሱብሃንአላህ ሲል ደግሞ በቦታ አልተገደበም፣ በጊዜ አልተገደበም፣ በቁጥር አልተገደበም። ሱብሃንአላህ ወቢሐምዲሂ የፈለገ ያህል ይችላል፣ በፈለገ ቦታ ማለት ይችላል። ሱብሃንአላህ ወቢሐምዲሂ ሱብሃነላሂል ዐዚም የፈለገ ያህል በፈለገ ቦታ ማለት ይችላል። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ይህን ደግሞ በፈለገ ቦታ ማለት ይችላል ማለት ነው። ይህን ለምሳሌ ለመግለጽ ነው እንጂ ኢንሻአላህ ሌላ ጊዜ አርስትን አዝካር ብለን አድርገን ስለ አዝካር ብዙ እናስተነትናል ገለጽ አድርገን እናያለን ኢንሻአላህ። አሁን ጊዜም ስለማይበቃልን ወደ አርስታችን እንመለሳለን። ስለዚህ ምንድነው ከቁርአን በኋላ በአዝካር ነው ራሷን መጠበቅ ያለባት። አልሙሐፈዘቱ ዐላ አዝካር ሰባህ ወልመሳእ የጠዋት አዝካርና የማታ አዝካር በደንብ ጠበቅ አድርጋ መያዝ አለባት። በተለይ ደግሞ ቢስሚላህ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርድ ወላ ፊስ ሰማእ ወሁወ ሰሚዑል ዐሊም 3 ጊዜ ጠዋት 3 ጊዜ ማታ ይቅርታ 3 ጊዜ ጠዋት 3 ጊዜ ማታ ማለት አለባት። ምክንያቱም ነቢያችን ያሉት ምንድነው ሰለላሁ ዐለይሂ ወሰለም ይህንን አዝካር ያለ ሰው ቢስሚላህ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርድ ወላ ፊስ ሰማእ ወሁወ ሰሚዑል ዐሊም በአላህ ስም እጠበቃለሁ ማለት ነው። እንግዲህ የአላህ ስም ብሎ ማለት ከሱ ጋር ምንም ነገር ሰውን የማይጎዳው በሰማይም ውስጥ ይሁን በመሬት ውስጥም ምንም ነገር ከአላህ ስም ጋር የማይጎዳውን በአላህ ስም እጠበቃለሁ። ቢስሚላህ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርድ ወላ ፊስ ሰማእ ወሁወ ሰሚዑል ዐሊም አላህ ደግሞ ሰሚ ነው፣ አዋቂ ነው። ስለዚህ ምንም ነገር ክፉ ነገር አይነካውም፣ የፈለገ ነገር ሊጎዳው አይችልም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይህንን ያለ ሰው ምንም ነገር ሊጎዳው አይችልም ብለው አስቀምጠዋል። ስለዚህ ይሄም አዝካሩ ሰባህና መሳእ የጠዋት አዝካርና የማታ አዝካር ውስጥም ተጠቃሎ አለ ማለት ነው ይህ አዝካር። ስለዚህ ምን ብለናል? አንደኛው በቁርአን ጠበቃ አድርጋ መያዝ አለባት፣ አዝካርንም ጠበቃ አድርጋ መያዝ አለባት። ሁለተኛው አልዓመሉ ወልዒባዳ እንግዲህ ያወቀችውን ነገር ተግባራዊ ማድረግ፣ ዒባዳዋን ጠበቃ አድርጋ መያዝ፣ ዒባዳን ማጠንከር፣ አላህ እንግዲህ ያዘዘንን ዒባዳዎች መስራት፣ ተግባራዊ ማድረግ ሸሕኑል ኢማን የኢማን ቻርጅ ነው፣ የኢማናችን ቻርጅ ነው ማለት ነው። ልክ በእጃችን ላይ ያለው ሞባይል በተጠቀምንበት ቁጥር ፐርሰንቱ እየቀነሰ ከመቶ ወደ 90 85 75 60 እያለ ወደታች እንደሚወርደው የሰው ኢማንም እኮ አንዳንድ ጊዜ እንደዛ ይቀንሳል። ኢማን የሚጨምረው በዒባዳ ነው። ዒባዳ ስናደርግ እየጨመረ ይሄዳል። ዒባዳው ሲላላ ደግሞ ምንድነው አንድ ሰው ኃጢአት ሲሰራ ስህተት ሲያበዛ ኢማኑ እየጎደለ ይሄዳል ማለት ነው። የዚዱ ቢጣዓ ወየንቁሱ ቢልማዕሲያ። ስለዚህ መልካም ነገርን መስራት ማብዛት፣ መልካም ነገር መስራት ደግሞ የኢማን ቻርጅ ነው ብለናል። ዛሬ ሞባይላችንን ክትትል እናደርጋለን ሁልጊዜ። ምን ያህል ቻርጅ ነው? ቻርጁ ምን ያህል ነው? እንዳያልቅበትና ቶሎ ለመሙላት እኮ ነው። ቶሎ ለመሙላት ቻርጁ ካለቀበት ደግሞ አገልግሎት ስለማይሰጠን ወዲያውኑ እንሞላዋለን። እንዲጎልብን አንፈልግም። ምን እያደረግን ነው? አሁን
በእጃችን ላይ ያለውን ሞባይል ከኛ ከራሳችን የበለጠ እኮ ዋጋ እየሰጠነው ነው። ስለ ራሳችን እያሰሰበን አይደለም። ልክ ለቻርጁ ሞባይል እንደምናስበው ሁሉ ፐርሰንቱ በቀነሰ ቁጥር ቶሎ ሮጠን ቻርጅ እንደምናደርገው ሁሉ አንድ ሰው እስቲ ስለ ኢማኑ አሳስቦታል? ኢማን ምን ያህል ደረጃ ላይ ነው? ምን ይመስላል ብሎ ሁሉም ሰው እኮ ስለ ራሱ ያውቃል። በሊል ኢንሳኑ ዐላ ነፍሲሂ በሲራ፣ ሰው ስለ ራሱ ያውቃል። ስለዚህ ምን ቦታ ነው ያለሁት በኢማን በኩል በመልካም ስራ በኩል? ስለዚህ እንደ ሞባይሉ የኢማናችን ደግሞ ደካማ ሆኖ መሆኑን ካወቅን ወዲያውኑ ተቀይረን ወደ አላህ ተውባ ተመልሰን ቁርአን አንብበን ዚክር አድርገን ያ አላህ ይቅር በለኝ ብለን ኢማናችንን ለመጨመር ልክ እንደ ሞባይሉ ቻርጅ ምን ያህል እያሳሰበን ነው ሁላችንም ራሳችንን እናውቃለን ማለት ነው። ስለዚህ ምንድነው አልሙሐፈዘቱ ዐለል ፈራኢድ፣ ስራ መስራት ስንል አላህ ግዴታ ያደረገብንን ነገር ተግባራዊ ማድረግ ኢባዳዎች፣ ወነዋፊል ከዛ ሱናዎችን ማብዛት፣ አተባቱ ፊ ዘመን ልፊተን እንግዲህ በዚህ በፊትናው በበዛበት ዘመን ውስጥ ጽናት በኢባዳ ላይ መጽናት፣ የኩኑ ብልእስቲቃመት ዐላ ጣዓቲላህ ያኒ አተባቱ ፊ ዘመን ልፊተን የኩኑ ብልእስቲቃመት ዐላ ጣዓቲላህ። እንዴት ነው የሚሆነው? በዚህ ዘመን ውስጥ ጸንቶ ለመጠበቅ አላህ እንዲጠብቀን ኢስቲቃማ ነው የሚያስፈልገን። ኢስቲቃማ ማለት እንግዲህ አንድ ሰው ቀጥ ብሎ ለአላህ መገዛት የረመዳን ጊዜ ሲመጣ ረመዳን ወር ሲመጣ ብቻ ሳይሆን ወይንም አንዳንድ ጊዜ እንደ ዙልሂጃ ወይንም የሰው ስራ የሰው ኢባዳዎች እጥፍ የሚሆኑበትን ከዓመት ውስጥ እንደዛ አይነት ጊዜያቶችን እንደዛ አይነት እድሎችን ብቻ ጠብቀን ያን ጊዜ ብቻ ኢባዳ ማብዛት ሳይሆን እድሜ ልካችንን ለአላህ መገዛት። ቁል አመንቱ ቢላሂ ሱመ እስተቂም ብለው ነቢያችን ሰለላሁ ዐለይሂ ወሰለም አንድን ሰሃባ አስተምረዋል። የአላህ መልእክተኛ ሆይ እስቲ አንድ ነገር ይንገሩኝ ከእርሶ ሌላ ማንንም የማልጠይቅ የሚጠቅመኝን ነገር። ቁል አመንቱ ቢላሂ ሱመ እስተቂም አሉት ነቢያችን ሰለላሁ ዐለይሂ ወሰለም። በአላህ አምኛለሁ ብለህ በአላህ አምነህ ከዛ ቀናው መንገድ ላይ መጽናት አለብን። ስለዚህ አላህም ስብሓነሁ ወተዓላ ወዕቡድ ረበከ ሐታ ያእትየከል የቂን ብለዋል። እስከ ህይወትህ ፍጻሜ ድረስ ለአላህ ተገዛ ብሎ አላህም በቁርአን ውስጥ አስቀምጠዋል ማለት ነው። ስለዚህ ኢስቲቃማ ምንድን ነው? ኢስቲቃማ የሚጠቅመን በፊትና ዘመን ውስጥ ለመጠበቅ በቀናው መንገድ ላይ ለመጽናት ያግዘናል ማለት ነው። ወአዳኡ ሰለዋት ፊ አውቃቲሃ ሰላቶችን ደግሞ በጊዜው መስገድ ማላላት የለብንም። የሰላትን ህግ ማላላት የለብንም። ከሁሉም ነገር አስበልጠን አሳስቦን ተግባራዊ ማድረግ ይጠበቅብናል ማለት ነው። ከትረቱል አዕማል ሷሊሃ መልካም ስራዎችን ማብዛት፣ ኢስቲግላሉል ወቅቲ ፊ ጣዓት በኢባዳዎች በተለያዩ መልካም ስራዎች ጊዜያችንን መሻማት ማለት ነው። ሲያም የሱና ጾሞችን ማብዛት። እንግዲህ ሰሃባዎቹ እኮ ረመዳን ሲመጣ ከወጣም በኋላ የረመዳን የሚባለው ወር ይውጣ እንጂ አመቱን ሙሉ ረመዳኑ ከነሱ ጋር የሱና ጾሞችን ያበዙ ነበር ሰሃባዎቹም ማለት ነው። ስለዚህ ሰደቃም ደግሞ በረመዳን ጊዜ ውስጥ ብቻ ሳይሆን ሌላም ጊዜ ከነሱ ጋር የሚኖር ተግባር ነው ማለት ነው። ሰደቃም ከነሱ ጋር ሁል ጊዜ የሚኖር ተግባር ነው። ዚክር ማብዛት لملء الفراغ الذي قد تستغله الفتن ምክንያቱም አንድም ክፍተት እንዳይኖረን በህይወታችን ውስጥ አንድንም ክፍተት ሰይጣኑ የሰው ልጅ ሰይጣንና የጋኔኖች ሰይጣኖችን አንድንም ክፍተት እንዳያገኙ ጊዜያችንን በመልካም ስራ መሙላት ጊዜያችንን ወጥረን በመልካም ስራ መሙላት ማለት ነው። በመልካም ስራ መሙላት ይቅርታ። አተውበቱል ሙስተምራ ተከታታይ የሆነ ተውባ ማድረግ። ተውባ ስንል እኮ ረመዳን ጊዜ ብቻ የሚደረግ አይደለም። የጁምዓ ቀን ተግባር አይደለም። ተውባ የረመዳን ወር ብቻ አይደለም። ምንድነው ተውባ ማለት? የአንድ የሙእሚን በህይወቱ ውስጥ የሚያደርገው በየሰዓቱ ከሱ ጋር የሚኖር ተግባር፣ በየደቂቃው ከሱ ጋር መኖር ያለበት ተግባር፣ በየሳምንቱ ከሱ ጋር መኖር ያለበት ተግባር፣
በየወራቶቹ ከሱ ጋር መኖር ያለበት ተግባር፣ በየዓመቱ እድሜ ልኩን ከሱ ጋር መለየት የሌለበት ተግባር ነው። ተውባ ማለት ለሙእሚን ከሱ ጋር የማይለየው ተግባሩ ነው ማለት ነው። ሁልጊዜ ተውባ ማድረግ። ሙዋሰለቱ ሙቃወመቱል መዓሲ፣ ምክንያቱም ኃጢአትን ተጋፍጦ ድል ለማድረግ ኃጢአትን ተጋፍጠን ድል ለማድረግ ሁልጊዜ ተውባ ማብዛት፣ ሁልጊዜ ተውባ ማብዛት ነው ማለት ነው። ስለዚህ ነው አላህ ሱብሓነሁ ወተዓላ የሚለው ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን ለዐለኩም ትፍሊሑን፣ እናንተ ምእመናኖች ሆይ ወደ አላህ ተውባ ተመለሱ እንድትድኑ ዘንድ ይላል አላህ ሱብሓነሁ ወተዓላ። ለመዳን ተውባ ያስፈልገናል። ወተጅዲድ ተውባ፣ አሁንም ተውባን ማሳደስ። አሁን ነው ተውባ ያደረግኩት አሁን ነው እንግዲህ እንዲህ ያልኩት ብሎ መሰላቸት ሳይሆን ሁልጊዜ በየደቂቃው በየሰዓቱ በየሴኮንዱ ተውባችንን ማሳደስ ይጠበቅብናል። ሌላው ደግሞ አልዊቃየቱ ወልሒማያ፣ አልዊቃየቱ ወልሒማያ። ሶስተኛው አልቡዕዱ አን መዋጢኒል ፊተን። እንግዲህ በአንድ ነገር በዲን ላይ እንድንጸና ህይወታችንን ደግሞ በኢማን ላይ የተመሰረተ ህይወት ለመገንባት ምን ያስፈልገናል? አንዲት ሴት በህይወት ላይ በኢማን ላይ የተመሰረተ ህይወቷን ለመገንባት የምትችለው አልቡዕዱ አን መዋጢኒል ፊተን፣ ፊትና ከሚበዙበት ቦታዎች መራቅ፣ አላህ የማይፈልገው ተግባር የሚሰራበት ቦታ ከዛ መራቅ ነው። አተመሱኩ ቢልሒጃብ፣ ሂጃባን መልበስ፣ ሰውነቷን መሸፈን፣ ሰውነቷን መሸፈን። ሂጃብ ስንል ደግሞ ሂጃብ ሸሪዓው መንገድ ያደረገልን ህጋዊ ሂጃብ ሰውነቷን ሁሉ እንግዲህ መሸፈን እንዳለባት ነው። ሴት ምንም ቅርጿን የሚያሳይ ልብስ መልበስ የለባትም። ስስ ሰውነቷን ከውስጥ የሚያሳይ ልብስ መልበስ የለባትም። ከሰውነቷ ለቀቅ ያለ ወፈር ያለ ማለት ነው ማንነቷንም የማይገልጽ ያን አይነት ነው መልበስ ያለባት። ምክንያቱም አላህ ሱብሓነሁ ወተዓላ የሚለው ሱብሓነሁ ወተዓላ ቁል ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይነ ይላል አላህ ሱብሓነሁ ወተዓላ። አንተ ነቢይ፣ የኔ ነቢይ ሆይ ለባለቤቶችህ፣ ለሴት ልጆችህ፣ ለምእመናን ሴቶችም ንገራቸው ሰውነታቸውን እንዲሸፋፈኑ። ያ ደግሞ ለነሱ ይጠቅማል፣ ለችግር እንዳይጋለጡ ጉዳትም እንዳይደርስባቸው ያ ነው ለነሱ የሚጠቅመው ይላል አላህ ሱብሓነሁ ወተዓላ። ጠይብ፣ ምክንያቱም አሁን ለምሳሌ ሌሎች ሰዎች ሙስሊም ያልሆኑት እንግዲህ ሂጃብ ሴቶችን እንደሚጨቁን የሴትን መብት እንደሚነካ ይሄ ምንድን ነው የሚባለው? ሁርየቱል መርአ፣ የሴት ነፃነት ሳይሆን ይሄ የሴት ነፃነት አይደለም። ሴት ልጅ ሂጃብ መልበስ የለባትም፣ መጨቆን የለባትም፣ ቤት መቀመጥ የለባትም፣ እንደፈለገች መሆን አለባት፣ መዝለል አለባት፣ ከወንድም ጋር መቀላቀል አለባት። ይሄ ደግሞ ነፃነቷ ሊጠበቅላት ይገባል የሚለው የሴት ነፃነት ሳይሆን አርስቱ ወደ ሴት ጋር የመድረስ ነፃነት ነው። እነሱ ነፃነቱን ለማግኘት ነው። ሴትን በቀላሉ እንደ ውዳቂ ዕቃ ከመሬት ላይ ሊያገኟት ማለት ነው። ስለ ነፃነታቸው እየተናገሩ ነው። ስለ ነፃነታቸው እያወጁ ነው። የጥፋቱ ሰዎች ስለ ነፃነታቸው እያወጁ ነው እንጂ ስለ ሴት ነፃነት አይደለም። ስለ ሴት ነፃነትማ ቢያውጁ ኖሮ አላህ ያለውን ነገር ይቀበሉ ነበር። ግን ያንን ስለማያገኙ ወደ ሴቷ ለመድረስ ነፃነት ስለማያገኙ ሴት መብቷ መጠበቅ አለባት። ሂጃብ ደግሞ ኋላ ቀር ህግ ነው፣ ወደ ኋላ ነው የሚያስቀራት፣ እንደዚህ ነው የሚለው ነገር እነሱ እያወጁ ያሉት ወደ ሴቷ ለመድረስ የሚያስችል ነፃነታቸውን እያወጁ ነው። ልክ እንደ ዕቃ ከመሬት ላይ በቀላሉ ሊያገኟት ማለት ነው። ያ ነው። ስለዚህ አላህ ደግሞ ምንድነው ውድ ሆና ነው አንዲት ሴት ውድ ሆና ተከብራ እንድትኖር ነው የሚፈልጓት። በልጅነቷም ተከብራ እንድትኖር፣ ተከብራ እንድታድግ፣ በልጃገረድነቷም እድሜ ተከብራ እንድትኖር፣ በእናትነትም እድሜዋ ተከብራ እንድትኖር፣ በትዳሯ ጥላ ስር እስከ ህይወቷ ፍጻሜ ድረስ ተከብራ በክብር ከአላህ ጋር እንድትገናኝ ያ ነው አላህ ከሷ የሚፈልገው።
ስለዚህ ምንድነው እነዚህ ሰዎቹ ደግሞ ስለ ሴት መብት እናውጃለን የሚሉት ስለ ሴት መብት እያወጁ ሳይሆን ስለ ራሳቸው ነፃነት። ምን አይነት ነፃነት? ወደ ሴቶች በቀላሉ ለማግኘት ሴቶቹን በቀላሉ ለማግኘት ነፃነታቸውን እያወጁ ነው ማለት ነው። ሁርየቱል ውሱል ኢለል መርአ ይባላል። ሁርየቱል ውሱል ያኒ ሁርየቱል ውሱል ኢለል መርአ ወደ ሴት በቀላሉ የመድረስ ነፃነታቸውን እያወጁ ነው ማለት ነው። طيب بالحجاب الكامل والستر እንግዲህ ሸሪዓው ባስቀመጠው መልኩ መስፈርቱን ያሟላ ሂጃብ መልበስ فهو حصن للمرأة የሷ ምንድነው? የሷ ጥበቃ ነው። حصن ማለት እኮ አንድ ሰው ግንብ ሰርቶ እንዴት ነው ግንብ በሚሰራበት ጊዜ ግቢው ላይ ምን እንደሚሰራው ግንብ ይሰራል። አውሬም ሊገባ አይችልም፣ ሌላም ነገር ሊገባ አይችልም። እንደዛ ነው ሂጃብ ማለት ለሴቷ እንደዛ ነው ብታውቅ ኖሮ ማለት ነው። ለራሳው ጥቅም ነው አላህ Subhanahu Wa Ta'ala ሂጃቡን እንድትለብስ ያዘዛት። وحماية لها የሷ ፕሮቴክሽን ነው ይጠብቃታል። الحذر من مواقع التواصل والإنترنت በተለይ ደግሞ በአሁኑ ጊዜ ሶሻል ሚዲያዎች በበዙበት ጊዜ ውስጥ ዱሮ አባቶቻችን የሚሉት እንግዲህ አንድ ሰው ከተንበሪውን ከዘጋ ሴት ልጆቻቸውን በቀላሉ ነው እንግዲህ ለእድገትም ለማሳደግም ምንም ነገር አይደርስባቸውም። ዛሬ እንኳን አንድ ከተንበሪ አንድ በር ከመዝጋት ይቅርና 100,000 ከተንበሪዎቹም ቢሰሩ ምንድነው ጥፋቱ በአየር ላይ ነው የሚገባው ማለት ነው። ጥፋቱ በእጃቸው ለሁሉም ሰው በእጁ ላይ ነው ሞባይሉን ይዞ ያለው። የፈለገ ከተንበሪ ቢገነባ 1 ሚሊዮን ከተንበሪ ከተገነባ ችግሩ ምንድነው? ጥፋቱ በአየር ላይ ነው የሚገባው። ስለዚህ ልጆች አስተዳደግ ላይ ከዱሮ ጊዜ የበለጠ በአሁኑ ጊዜ ነው ጥንቃቄ ማድረግ የሚያስፈልገው። ምክንያቱም ፊትናዎች በዝተዋል ማለት ነው። ስለዚህ የሶሻል ሚዲያን አጠቃቀም ደግሞ አላህ በሚፈልግ ሶሻል ሚዲያችንን መገደብ አለብን። ብዙ ጥፋቶች ነው የሚሰራጩት በዓለም ላይ ብዙ ጥፋቶች ነው የሚሰራጩት። ከዛ ጥፋት ደግሞ ነፃ ለመሆን በአላህ ፍርሃት በኢማን የተመራ ህይወታችንን በኢማን መምራት አለብን። ኢማናችን መሪ ሊሆነን ይገባል። አንድ ሰው ኢማን መሪ ካልሆነለት ምንድነው ለብቻውን ቢሆን የፈለገ ቢሆን አላህን ስለማይፈራ ጥፋት ውስጥ ሊገባ ይችላል ማለት ነው። ስለዚህ ምንድነው አንዲት ሴት መጠበቅ የምትችለው ሶሻል ሚዲያዋን ምንድነው መገደብ በምንድነው በኢማን የሷ የሶሻል ሚዲያ አጠቃቀሙ በምን ላይ ነው መገንባት ያለበት? በኢማን ላይ የተገነባ መሆን አለበት ማለት ነው። ስለዚህ ስትመለከትም ኸይር ነገር ነው የምታየው፣ ስታዳምጥም ኸይር ነገር ነው የምታየው ማለት ነው። ስታዳምጥም ስታይም ኸይር ነገር ብቻ ይሆናል። ወሂማየቱል ቀልቢ ሚን ቀስወቲ ሻሻት እንግዲህ ልብን የሚያደርቁ የተለያዩ ነገሮች በሶሻል ሚዲያ ላይ የሚለቀቁ አሉ። ከዛ ሁሉ ጥንቃቄ ማድረግ ሉዙሙል በይቲ ወተጀኑብ ተበሩጅ አስፈላጊ ካልሆነ በስተቀር ግዴታ ለሆነ ነገር እንጂ ውጪ መውጣትን ማብዛት የለባትም። አላህ ነው ይህን እኮ ያለው እኛን የፈጠረው አላህ Subhanahu Wa Ta'ala ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ እቤታችሁ ተቀመጡ ለሴት አላህ ሲል መብቷን ለመግፋት አይደለም። አላህ Subhanahu Wa Ta'ala እሷ እንድትከበር ለጥቃት እንዳትጋለጥ ለችግር እንዳትጋለጥ ነው አላህ Subhanahu Wa Ta'ala ግዴታ ካልሆነ በስተቀር መውጣት የለባትም። ተጀንቡል ኹሩጅ ገይረ ضሩሪ አስፈላጊ ለሆነ ነገር ብቻ እንጂ ለሌላ ነገር ዝም ብላ እንደዚሁ በእግር ውጪ መውጣትን ማብዛት የለባትም። አልቡዕዱ አኒል እኽቲላጥ ከወንዶቹ ጋር ከመቀላቀልም መራቅ አለባት። አልዓመሉ ፊ ቢአትን አሚና ስራዋንም ስትሰራ ደግሞ ደህንነቷ የተጠበቀ ክብሯን የጠበቀላት ቦታ ሊሆን ይገባል። ሸሪዓውን መሰረት ባደረገ መልኩ የራሷን ክብር ጠብቃ ስራም የምትሰራ ከሆነ በዛ አይነት ቦታ መስራት አለባት ማለት ነው። እኽትላጥ ሳታደርግ ወልኢልቲዛሙ ቢደዋቢጥ التعامل مع الأجانب አላህ በፈቀደላት መልኩ ከሰውም ጋር ግንኙነት ስታደርግ ከሰውም ጋር ስትገናኝ
አላህ ሱብሓነሁ ወተዓላ በፈቀደ መልኩ መሆን አለበት። ሸሪዓውን በተቃረነ መንገድ መሆን የለበትም ማለት ነው በአጭሩ አማርኛ። ሌላው አልቢአቱል ሙሒጣ አሱሕበቱ ሷሊሃ ማለት ነው፣ ጓደኛ መምረጥ። ሰው እንግዲህ ከዚህ በፊትም እንደምንባባለው ሰው ለብቻው ይወለዳል፣ የሚኖረው ከሰው ጋር ነው፣ ለብቻው ይሰራል፣ የሚበላው ከሰው ጋር ነው። ስለዚህ ጓደኛ እስካስፈለገ ድረስ ሴትም እንደሱ አይነት ጓደኛ የሚያስፈልጋት ስለሆነ ወንድም እንደዛው የሱ አይነት ጓደኛ የሚያስፈልገው ስለሆነ ጥሩ ጓደኛ መምረጥ። አልበሕቱ አን ሰዲቃት አሳሊሓት አላህን የምትፈራ ለአላህ ተገዢ የሆነች ስለ አላህ የምታስታውሳት አላቲ ዩዘኪርነ አላህ ወዩዕነ ዐላ ጣዓ በአላህ ዒባዳ ላይ የምታግዝሽ አላህን የምታስታውስሽ ሱብሓነሁ ወተዓላ ሊተጀኑቢል ወሕደቲ ፊ ዘመኒል ፊተን። ምክንያቱም ብቸኝነትም አስቸጋሪ ነው። ሰው አንድ እጅ ብቻ ቆሻሻን አያወጣም። በሚያጥብበት ጊዜ አንድ እጅ ብቻ ቆሻሻን አያወጣም፣ ሁለት እጅ ሲተጋገዝ ነው። ስለዚህ እቺም ህይወት በመተጋገዝ ነው፣ አንድ በመሆን በመተጋገዝ በመተዋወስ ነው እቺ ህይወት የምትገፋው። ይህንን እንግዲህ የህይወት ጉዞ ወደ አላህ የምናደርገውን ጉዞ የምንጓዘው በመተጋገዝ በመተዋወስ ነው። ስለዚህ ጓደኛ አስፈላጊ ስለሆነ ጥሩ ጓደኛ መምረጥ አለባት ማለት ነው። ይህ ሁሉ ምን ያደርጋል? ህይወቷን በኢማን ላይ እንድትገነባ የሚያግዛት ተግባር ነው ማለት ነው። አልኢብቲዓዱ አሩፈቃኢ ሱእ ከመጥፎ ጓደኛዎች መራቅ። ተጀንቡ መጃሊስ ልጊባ ሐሜት ሰዎቹን የሚያሙበት ቦታ ሐሜት ካለበት ቦታ መራቅ። ወነሚማ እንግዲህ ሰው ከዚህ ላይ ወሬ ወስዶ ለሌላው ማድረስ፣ ከዚህ ወስዶ ለሌላ ማድረስ፣ እንደዛ አይነት ተግባር ካለበት ቦታ መራቅ፣ እንደዛ አይነት ቦታ መራቅ። ወኩሉ ማ ዩእፊሩ ነዓም ሚን አሽያእ ለቲ ሚን ኩሊ አሽያእን ቱዐርዱ ልልፊተን ሁሉም ለፊትና ከሚያጋልጡ ነገሮች መራቅ አለባት ማለት ነው። ሌላው አምስተኛው ነጥብ አልኢስቲዓነቱ ቢላህ በአላህ መታገዝ አለባት። ከአላህ እገዛ መፈለግ አለባት። እንዴት ነው ከአላህ እገዛ የምትፈልገው? ዱዓ ማድረግ፣ አላህን መለመን። አልኢልሓሁ ዐለላህ ተዓላ ቢሰባት ያ አላህ ጽናቱን ስጠኝ፣ አላህዬ ጽናቱን ስጠኝ፣ እኔ ደካማ ያንተ ባሪያ ነኝ፣ ካንተ እገዛ ውጪ ምንም ነገር ማድረግ አልችልም፣ መልካም ነገርም ማግኘት አልችልም፣ መጥፎ ነገርም ከራሴ ላይ መመለስ አልችልም፣ አንተው ጠባቂ ነህ፣ አንተው ጠብቀኝ አንድዬ ብሎ አላህን መለመን በጥበብ በጥሩ ሁኔታ ፖላይትሊ ትህትና በተሞላበት አነጋገር አላህን አልቅሰን ማለት ነው። አላህን መለመን አለብን። በተለይ ሰላቱን ሌይል ላይ ስንሰግድ ሰላቱን ሌይል ላይ እየሰገድን ያ አላህ ብለን እንደዛ መለመን አለብን። አላህ ደግሞ የለመነውን ነገር ነው የሚሰጠን። ወአታኩም ሚን ኩሊ ማ ሰአልቱሙሁ ይላል እኮ አላህ ሱብሓነሁ ወተዓላ። እስከዛሬ ድረስ እኮ የጠየቃችሁትን ነገር ሁሉ ሰጥቻችኋለሁ፣ ግን አንድም ሰው ዞር ብሎ አላየም። ስላላየን ነው እንጂ ጠለቅ ብለን ብንቆጥረው ሱብሓነላህ ሁሉም ነገር ተመልሶልናል። ሁሉም ነገር በአግባቡ በሚጠቅመን በኩል በሚጠቅመን አይነት ሁኔታ አላህ ሱብሓነሁ ወተዓላ ሁሉንም ነገር ሰጥቶናል። እኛ ግን አላየነውም። ወአታኩም ሚን ኩሊ ማ ሰአልቱሙ ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ የአላህን ጸጋ ብትቆጥሩ አትጨርሱም ይላል አላህ ሱብሓነሁ ወተዓላ። ስለዚህ አላህ ሂዳያውን እንዲሰጠን መለመን። ሂዳያ እኮ ኢባዳ እኮ ርዝቅ ነው። እኛ አሁን ርዝቅ ስንል ሲሳይ ስንል በምን ብቻ ነው የምናውቀው? በብር ነው። ሲሳይ ስንል ቀጥታ አእምሯችን የሚያርፈው በብር ላይ ነው። ርዝቅ ስንልም ደግሞ ቀጥታ አእምሯችን የሚያርፈው በገንዘብ ላይ ነው፣ በብር ላይ ነው አይደለም። ልጅ ሲሳይ ነው፣ ኢባዳ ሲሳይ ነው፣ ርዝቅ ነው። ኢባዳ ርዝቅ ነው፣ ትዳር ርዝቅ ነው፣ ጤንነት ርዝቅ ነው፣ ሰላት ርዝቅ ነው፣ ዚክር ርዝቅ ነው፣ ቁርአንም ርዝቅ ነው። አላህ ነው የረዘቀን። ይሄ ሁሉ መልካም ነገር መስራት ርዝቅ ነው። ኢስትግፋር ማድረግ ርዝቅ ነው። ጾም መጾም ርዝቅ ነው።
እነዚህ ሁሉ ርዝቅ ይባላሉ ማለት ነው፣ የአላህ ስጦታዎች ናቸው። ስለዚህ ሂዳያውን እንዲሰጠን መለመን አላህን ሱብሓነሁ ወተዓላ። እንግዲህ ኢነ ቢናእ አልመርአቲ ሊነፍሲሃ ኢማንያን የክሙኑ ፊ አን ተኩነ ገሪባ። እንግዲህ አንዲት ሴት ምን መሆን አለባት? ህይወቷን በኢማን ገንብታ በዚህች ዓለም ላይ ልዩ ሆና መገኘት አለባት። ሰው ሁሉ ቢቃወማት፣ ሁሉም ሰው የእሷ ተቃራኒ ቢሆንም እሷ ደግሞ በኢማኗ በአላህ ፍርሃቷ በተቅዋዋ ማለት ነው፣ በኢማኗ በዒባዳዋ በአለባበሷ በአነጋገሯ በሁኔታዋ ሁሉ እቺ ልጅ እኮ የአላህ ሰው ነች፣ ሰውም ሲያያት አላህን የሚያስታውስ ሱብሓነላህ። የአላህ ባሪያዎች አሉ እኮ አንዳንድ ልክ በአይንሽ ስታዩ አላህን የምታስታውሽ፣ እንደዛ አይነት ባሪያዎች መሆን አለብን። ከኛ በፊት ያለፉት ዑለማዎች እኮ ምን ይላሉ? አንዱ ሲታይ በአይኑ ሲያዩት አላህን ያስታውሳሉ። ምክንያቱም ያ ሰው ምንድነው ሁልጊዜ ከአላህ ጋር ግንኙነቱን አሳምሮ ምላሱን ጠብቆ ጥሩ ስነ ምግባርን ተላብሶ ያ ባህሪ ሁሉ ከልብስ የበለጠ ያሳምረውና የሚያደርገው ዒባዳ አሳምሮት ሰው ሲያየው አላህን ነው የሚያስታውሰው። ሴትም አንዲት ሴትም እንደዛ መሆን አለባት። ሰው ሲያያት አላህን የሚያስታውስ በአነጋገሯም ሳይሆን በምላሷ ሳይሆን በእንቅስቃሴዋ በሁኔታዋ ሁሉ አላህን ሰውን የምታስታውስ መሆን አለባት ማለት ነው። ያን ደረጃ አላህ ይስጠን ሱብሓነሁ ወተዓላ። ፊ ተመሱኪሃ ቢዲኒሃ ዲኗን እምነቷን ጠበቅ አድርጋ በመያዟ፣ ሙዕተዘቱን ቢሂጃቢሃ በሂጃቧ የምትኮራ የምታፍርበት ሳይሆን በሂጃቧ የምትኮራ፣ ሙሐሰነቱን ቢዚክሪሃ በአላህ ዚክር የተጠበቀች፣ ወሙስተዒነቱን ቢረቢሃ በአላህ እገዛ የተጠበቀች መሆን አለባት ማለት ነው። ስለዚህ እንግዲህ አላህ ሱብሓነሁ ወተዓላ በአሁኑ ጊዜ ራሳችንንም ልጆቻችንንም ጎረቤቶቻችንንም ወንድሞቻችንንም ሁሉንም አላህ ይጠብቅልን። አላህ እንግዲህ ህይወታቸውን በኢማን ከሚገነቡት አላህ ያድርገን። አላህ ሱብሓነሁ ወተዓላ እናንተም እንግዲህ ጊዜያችሁን ሰጥታችሁኝ እንዳዳመጣችሁን ሁሉ አላህም ደግሞ በአላህም ዘንድ ተደማጭነታችሁ ከፍ ይበል፣ በአላህ ዘንድም ተደማጭነታችሁ ከፍ ይበል። የለመናችሁት ነገር ሁሉ ወደ አላህ ያቀረባችሁት ጥያቄ ሁሉ ተደማጭነት አግኝቶ በአጭር ጊዜ ውስጥ መልካም መልሱን እንደምታገኙ አላህ ያድርጋችሁ። አላህ ህይወታችሁን ያሳምርላችሁ። አላህ ሱብሓነሁ ወተዓላ ባላችሁበት ቦታም ልጆቻችሁንም አላህ ይጠብቅላችሁ። በቁርአን በኢማን በዚክር በኸይር በመልካም ነገር አላህ ሱብሓነሁ ወተዓላ ከለላ ይሁንላችሁ እላለሁ። አላህ ያክብራችሁ። አላህ ዕድሜያቸው ረዝሞ ተግባራቸው ተስተካክሎ በዱንያም ላይ የጀነትን ህይወት ኖረው መጨረሻቸው አምሮ በመጨረሻውም ቀን ከነቢያችን ጋር ሰለላሁ ዐለይሂ ወሰለም እንዲሁም ከሌሎች አንቢያዎች ጋር ዐለይሂማ ወዐላ ነቢይና ሰላቱ ወሰላም ከአላህ ደጋግ ባሪያዎች ጋር ከሹሃዳዎች ጋር በጀነተል ፊርደውስ ውስጥ ከምንዝናናው አላህ ያድርገን። اللهم آمين آمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. والسلام عليكم ورحمة الله وبركاته. آمين اللهم آمين آمين يا رب العالمين. آمين اللهم